እንደው እሷ ልጅ ካልሞትሽ በስተቀር አይማርም ማለት? ኧረ ተይ እማዬ፣ ናታንን እንኳን እንደፈለግሽ ተናገሪው። ቆይ ለምንድነው ገና ያላደገች ትንሽዬ ልጅ እንደዚህ የምታማርችባት? አቤት አቤት! ሌላ ቀን እሱን ስናገረው ነበር ደስ የማይልሽ፣ ዛሬ ደግሞ ለሄመን ጥብቅና መቆም ጀመርሽ። ቆይ ለመሆኑ ምን ተናግሮሽ ነው እንዲህ ተነፋፍተሽ የመጣሽው? አንቺን እኮ ነው የማናገረው። ምንም አልሆንኩም አልኩሽ እማዬ። የኔ እናት ነቃሽልኝ አይደል? አሁን ግን ደህና ነሽ? ደህና ነኝ። ብዙ ተኛሁብህ አይደለ? ግን ለምንድን ነው የደከመኝ? እንኳንም ተኛሽልኝ። ደግሞ እማማ የመጡልሽን ጠጪ። ቀዝቅዟል መሰለኝ። ማማ ይኸው ሄመንዬ ነቅታለች። ሄመንዬ ማማን አመሰግናለሁ በያቸው። አመሰግናለሁ። ያንቺን ምስጋና እንኳን ታዩ። ስማ አንተ፣ ልዕልት ምን ብትናገራት ነው እንዲህ አኩርፋ የመጣችው? ማለት ኧረ እኔ ምንም አልተናገርኳትም። እንዴ ምንም ባትናገራት ነው ያኮረፈችው? እንዴ እኔ እኮ አስጨነቅኩሽ ወይ ነው ያልኳት እንጂ ሌላ ምንም ነገር አልተናገርኳትም አይደል? እምታሞኘውን አሞኝ። ለማንኛውም ለዚች ልጅ በጊዜ የምታረገውን ነገር አድርግ፣ በኋላ እንዳይጸጽት ነግሬሃለሁ። ዋ ጠጪልኝ። እሺ ቆይ ግን እኔ ለሱ መጨነቅ አልችልም? ለሄመን ማሰብ አልችልም ማለት ነው? ለምንድን ነው እንደ ሩቅ ሰው የሚያየኝ? ዝም ብዬ ራሴን እያመኘው ነው። ናታን ለእኔ ምንም አይነት ስሜት የለው። ወይ ጣጣ! ወይ አንዴ ስሜቴን ነግሬው አልተገላገልኩ፣ ወይ ደግሞ እርግፍ አድርጌ መተው አልቻልኩ። አምላኬ ሆይ ምን አይነት ጭንቀት ነው? ወንድሜ ወይ ማማ ለባሩ ነው እንደ ቀደም ያተቆጡ? ኧረ እንደዛ አይደለም። ልዕልትን ያስከፋት መስሏቸው ነው። ዝም ብለው እኮ ነው። ልዕልት ምን ብላል ነው? ይኸውልሽ አንቺ አትጨነቂ እሺ። እኔ ጠዋት አወራታለሁ። ለዚህ ነው እንደ ማታ ያልመጣችው? የምመኝ እያወቀች አንቺ ተኝተሽ እኮ እዚህ ነበር የዋለችው። ደክሟት ተኝታ ነው የሚሆነው። ጠዋት ግን ትመጣለች። እሺ እሺ ወንድሜ። ወይ እወድሃለሁ። እሺ እኔም በጣም ነው የምወድሽ። እሺ ይልቅ አሁን በቃ ደክሞሻል፣ ተኝሽ። አሁን ሲነጋ ቶሎ ቀስቅሰኝ፣ እንደ ጠዋቱ ብዙ እንዳልተኛ። እሺ እቀሰቅስሻለሁ። እሺ አሁን ግን በቃ ነይ። ጎሽ ተነሳሽ? በይሄን ምግቡ ሰጅላቸው። ይሄኔ ያችን ትንሽ ልጅ በረሃብ ገሏት ይሆናል። አጅሬ እኔ አልሄድም እማዬ፣ አንቺ ወስደሽ ስጫቸው። አምላኬ እኔ ምንም ነገር ብሆን ምንም አይመስለኝም። እህቴ ግን አንድ ነገር ከሆነች አልችለው። ከዚህ ውጭ ሌላ ምንም ነገር አልጠይቀ። እሷን በጤና ጠብቅልኝ፣ ምንም አትሆንብኝ። ሌላው ነገር ለእኔ ትርፍ ነው። በሰላም ያሳድርግኝ አምላክ፣ በሰላም አውለኝ።
ሄመን እየተነስተሻል እንዴ? አዎ ተነስቻለሁ። ከእግዚአብሔር ጋር በምስጢር ያወራውን ሰምቻለሁ። አይዞህ እሺ፣ ምንም አልሆነም። ምን? ቆይ ለምን? ምንም እንዲሁ። አንቺ ልጅ ከሆነ ጊዜ በኋላ ያመጣሽው አዲስ ባህሪ አለ። እኔ ደግሞ ምንም ደስ አላለኝ። ደግሞ ይሄ ምን ማለት ነው እማዬ? ስትደሰቺ ቶሎ ትደሰቻለሽ፣ ስትከፊም እንደዛው ቶሎ ትከፊያለሽ። ቆይ ይሄ ምን የሚሉት ጸባይ ነው? ለዚህ ሁሉ መንስኤ ያናታን ተብዬው ነው አይደል? አሁን ይሄን ሁሉ የምትናገሪው ምግብ አላደርስም ስላልኩሽ ነው? እንደውም እወስድላቸዋለሁ። እንዴ ምን ሆንኩ ትለኛለች? የሚያረግሽን እያየሁ ነው። ኦሆ እኔም የምፈልገው እሱን ነው። ደግሞ ምንም አትሆኝብኝም። እሺ እንዴት አደራችሁ? ሄመንዬ አሁን እንዴት ነሽ? እግዚአብሔር ይመስገን። አሁንማ በደንብ ደህና እየሆነችልኝ ነው። እሷ አፌላትም እንደ አንተ የምትመልስልኝ? ሄመንዬ እኔ ቆንጆ ቁርስ ይዤልሽ መጥቻለሁ። እሺ ተነሽና ብይ። እሺ ሄመን እና ማማት እንዴ? ሄመን እሷማ በጣም ደህና ነች። ታዲያ ለምንድን ነው የጠራኸኝ? እኔ ነኝ የፈለግኩሽ። ትላንትና እኔ እንደዚህ አይነት ስሜት ይሰማሻል ብዬ አልነበረም እንደዚህ የተናገርኩት። እና ደስ እንዲለኝ ጠብቀህ ነበር? እሺ በጣም ይቅርታ አድርጊልኝ። ከአንቺ ውጭ እኮ ለእኔም ለሄመንም ማንም የለንም። ምናልባት ቤተክርስቲያን አግኝታ ብር የሰጠቻችሁ ልጅ ትሆናለች። እሱ ፈጣሪ ያዘጋጀልኝ አጋጣሚ ነው። ግን በቃ አንቺ ከልብሽ ይቅርታ አድርጊልኝ። እሺ አድርጌልሃለሁ። ከልብሽ ነው ይቅርታ ያደረግሽልኝ? አዎ በጣም አመሰግናለሁ። ልዕልት ወይ ናታን፣ ባለፈው እኮ የሆነ የምነግርህ ነገር አለ ብለሽኝ ነበር። መቼ? እንዴ ባለፈው ነው። ልዕልት፣ ስሜትሽን ለመግለጽ ከዚህ የተሻለ ጊዜ አታገኝም። ንገሪው። ምን መሰለህ ናታን፣ እሺ ምንድን ነው የምትደውሉት? እማዬ እንደዛ ስትለመኝ አልመጣም ያልሽ ልጅ ስንት ሰዓት ሙሉ ተጎልተሽ አሁን አፍ ላፍ ገጥመሽ ታወሪልኛለሽ? አጅሬ እችን ልጅ ምን እንዳስነካት በቅርቡ ደርስበታለሁ። ጠብቅ። ምን ሆኜ ነው ግን ባንድና በፍችኛዋ አለች በምላተ እህቴ ለዚህ ጨካኝ ሆንኩት? ቆይሽ ያመማት ነገር በጣም ከባድ ነገር ቢሆንስ? ሆስፒታል ወጥቼ ማሳየት አለብኝ። ግን ደግሞ ገንዘብ ከየት አምጥቼ? አሁን እኮ በየትኛውም ሰዓት ላይ ምን እንደሚችል አላውቅም። በዚህ ሁኔታ ማቴ ታመልጠኛለች። ብዙ ገንዘብ ያስፈልገኛል። እሺ
ግን እንዴት ዝም ብዬ ትንሽ ነገሮችን ከምሰርቅ ጥሩ ነገር ሰርቄ አሪፍ ገንዘብ ማትረፍ ማግኘት አለብኝ። እንደዛ ነው ማድረግ ያለብኝ። ልዕልት ደህና ነሽ? ደህና ነኝ። እኔ የምልሽ ቆይ ግን ማዘር ለምንድን ነው እኔና አንቺ አንድ ላይ ስንሆን ደስ የማይላቸው? ቅድም የተናገሩት ነገር በጣም ግራ አጋብቶኛል። እኔ ምን አውቄላት ብለህ ነው? እኔንም በጣም ግራ እያጋባችኝ ነው። ቆይ ምናልባት እኔና አንቺ ሌላ ነገር የጀመረን መስሏቸው እንዴ? እኔ አልገባኝም። አረ እንደሱ አይደለም። ቆይ ሄመንዬስ ትታት የት እየሄድክ ነው? ትንሽ ዞር ብዬ ልምጣ ብዬ ነው። ተኝታለች። ስትነሳ ስታጣኝ በጣም ትደነግጣለች። አደራ እያይሻት። እሺ ግን በሰላም ነው አይደል ናታን? በሰላም ነው። ትንሽ ዞር ብዬ ልምጣ ብዬ ነው። አደራ እያይሻት። እሺ ነቃሽ እንደ ሄመንዬ? ዛሬ እኮ ብዙ ተኛሽ። ልዕልት ወንድሜ ሄዶ ነው? እዚያ ነበረ እንዴ? ሱቅ ሄዶ ነው። አሁን ይመለሳል። እሺ ግን ደህና ነው አይደል? አዎ ደህና ነው። ምን ነው ሄመንዬ? አሁን እንቅልፌን ተኝቼ እያለ ወንድሜን ከትልቅ ፎቅ ላይ ሰው ሲገፈትረው አዩ። ደስ የማይል ህልም ነው ያየሁት። ምን ህልም ነው? ፊልም ነው ያየሽው ሄመንዬ? እኔ ምን እንደሆነ አላውቅም ግን ፈርቻለሁ። ወተን እንፈልገው ልዕልት። ምንም አልሆነም። ዝም ብሎ ነገር ነው ያየሽው። እሺ ሄመንዬ ደግሞ አሁን ይመጣል። እምቢያ ሄደን እንፈልገው። ወንድሜ መጣ። በጣም ታሳፍራለሽ። እሺ ሁለተኛ እንዳታናግረኝ። የማንን ዕቃ እንደሰረቀ ስላላወቀ ነው። ጂፒኤሱ የሚያሳየው ከዚህ ብዙ እንዳረቀ ነው። ሄራችሁ ከነ ላፕቶፑ ቶሎ ይዛችሁልኝ ጥሩ ትምህርት አስተምረዋል። ይኸውልሽ ሄመንዬ እኔ ብዙ አልቆይም። ይሄን ዕቃ አድርሼ ብቻ ነው የምመጣው። አንቺ እስከዛ እዚህ ተኝተሽ ጠብቂኝ። እምቢያው እንዴ ለምን? አላቅም፣ ውስጤ ፈርቷል። ይኸውልሽ ሄመንዬ እኔ እኮ ምንም ያክል አልቆይም። በቃ አድርሼ ብቻ ነው የምመጣው። ያን ነው የምትሄደው? ቅርብ እኮ አብረን እንሂድ ወንድሜ። አንቺ መሄድ የምትችይበት ቦታ እኮ ስላልሆነ ነው። እሺ በቃ ወይ ደግሞ አንቺ እና ልዕልት ጋር ጠብቂኛለሽ። እኔ ቶሎ ደርሼ እመጣለሁ። ቆንጆ ሀሳብ። የኔ ወድ አንቺ በቃ እዚህ ጠብቂኝ እሺ። እኔ ይሄን ቦርሳ ለሰው ሰጥቼ ብቻ ነው የምመጣው። አልቆይም እሺ። እሺ ቻው በቃ። ወንድሜ
ወይ ነው እንዳቆይብኝ እሺ አልቆይም እሺ ተሽሎሽ ነው ለዙረት የበቃሽው ልጅ? ተሽሎኛል። ወይ ወንድምሽ የት ሄዶ ነው? እንደለመደው ዙረቱ ወጣ? ወይ ጉድ! አሁን አንቺን አንድ ፍሬ ልጅ መጠበቅ አቅቶት ነው? ምን አለበት እስኪሻልሽ እንኳን ቢጠብቅ። ተሽሎኛል። እቃ ሊሰጥ ሄዶ ነው። እቃ? የምን እቃ? በዚህ ሰዓት የት እንዳለን ምን እየተካሄደ እንደሆነ ታውቃለህ? የት ነው ያለሁት? እህቴ የት ነው ያለችው? ሄመን የት ናት? የኔን የግርማ ዕቃ ወስደህ እንዲህ በቀላሉ ምትሆ መስሎ ነበር? በእናትህ ልቀቀኝ። እህቴን አሞብኛል። ቶሎ ከዚህ መሄድ አለብኝ። አሁን የምጠይቀን ጥያቄ ብቻ ትመልስልኛል። የምን ጥያቄ ነው? እኔ ምንም የማውቀው ነገር የለም። ዝም በል። መጀመሪያ ጥያቄውን ለመስማት ሞክር። እሺ ምንድን ነው? ጠይቀኝ። እሺ ማን ነው የላከ? ወይ ሄመንዬ፣ ወንድሜ ለምንድን ነው የቆየው? እኔ ምን አውቃለሁ ብለሽ ነው? ቆይ ግን የት ነው ቀርሼ ልምጣ ብለሽ ሄደው? አንቺ እዚህ ሆነሽ ያመጣውን ዕቃ ደግሞ እኮ እቃውን ስትታርጌ ነው የምመጣው ነው ያለኝ። በቃ ልሸጥ ሲሄድ ይዘውት ነው ማለት ነው። ምን አልሽኝ ልዕልት? ሄመንዬ አንቺ እዚህ ጠብቂኝ እሺ? እኔ የሆነ ቦታ ደርሼ እመለሳለሁ። እሺ ምን ሆነሽ ነው ልዕልት? አትናገሪም እንዴ? ጉድ እኮ ነው ልጅቷ። ምን ነክቷታል? የሆንሽው ነገር አለ እንዴ? አትናገሪም? ናታን 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 ምን? ቆይ አሁን የት ሄደ ነው የሚባለው እንዴ? ሌሊቱን ሙሉ እንደዚህ ቆሜ ልደር? ወይ ካልሆነ ፖሊስ ጣቢያ ሄደን እንጠይቃቸው እንዴ? ምን አልሽ አንቺ? የምን ፖሊስ ጣቢያ? ፖሊስ ጣቢያ ሄደሽ ስትናገሪ ተባባሪ ብለው እዛው ያስሩሽስ? ኧረ ተይ እማዬ። ቆይ በሱ ቦታ እኔ ብሆን እንደዚህ ነበር የምታደርጊው እንዴ? አንቺ እኮ ልጄ እኮ ነሽ። ለማንም ሌባ ለምን እነካካለሁ እንዴ? ናታንም ቢሆን እኮ ልጅሽ ነው እማዬ። ስንት ነገር አሳልፎ አይደል እንዴ? የኔን ታፍሽን ዝጊና ተቀመጪ። እኔ ለማንም ሌባ ጥብቅና መቆም አልችልም። እንግዲያውስ እኔ ሄጄ እፈልገዋለሁ። አንቺ እሷን ያዥልኝ። አይ እኔ አልይዝም። አርፈሽ ተቀመጪ ብያለሁ። በኋላ አንቺን የሚያስሩሽና እኔ የለሁበት ነገርኩ። በኋላ እንዳይቆጭሽ ብያለሁ። አንቺን እኮ ነው የምናገረው። በኋላ ዳሽን ትችዋለሽ እንዴ?
አየኔ ምስኪን እንግዲህ ወራው በላ ወንድም ሰጥቶሽ አንቺ ምን ታረጊ? እኛን ቁጭ አርጎ ያሳድረናል። ተኝ አንቺማ ተኝ። ወይኔ ወንድሜ እንደው ምን ሆኖ ነው? ዘርፎት ይሆን? አፈሪ ላይ እንደው የመሰለ ወጣት ልጅ ወይ አለ ሲወጡ አይ የኔ ጌታ እንደው ምስኪን አባ ምን ሆነ? ተባበሩ አቤት አቤት! እንዴት አድርገው ቢደበድቡት ነው አንቺ? እኔ ምን አውቃለሁ ብለሽ ነው? ቆይ ሰው ግን በዚህ ልክ ሰው ላይ እንዴት እጁን ያነሳል? ይጆዲያ እንደውም ሲሰርቅ አግኝተው አለመግደላቸውም ተመስገን። ምን እያልሽ ነው እማዬ? ቆይ ለምን አልሞተም ነው? እኔ ከዚህ በላይ እሱ እንደዚህ ሆኖ ማየት አልችልም። ሄመን ጋር ብሄድ ነው የሚሻለኝ። በያርፈሽ ተቀመጭ። ደግሞ እንዲሆነ አይታው ሌላ ችግር ትፍጠርብን እንዴ? ዋ አርፈሽ ተቀመጭ። እንዲሆነ ማየት የለባት። ከነቃሽ መምጣቱ አይቀርም። እኔ እዛው ለያዛት። ይሄኔ ነው አበስ ገበርኩ ማለት። መቼም ሰው የዘራውን ሳያጭድ አይቀር። ትንሽ አትተኝም ሄመንዬ? ወንድም አልመጣም? አረ መጥቷል። ምሳ ሊገዛልሽ ሄዶ ነው። እሺ ሰላም ሳይለኝ ሄደ። ተኝተሽ ስለነበር እኮ እንዳይረብሽሽ ብሎ ነው። ቶሎ ይመለሳል። እሺ አትጨነቂ። ተጨንቄያለሁ። ለምን ሄመንዬ? በህልሜ ወንድሜ ጅብ ሲያባረሩ ስላየው እሱን እንዳይበሉት ተጨንቄያለሁ። የኔ ምስኪን ምስኪን። አንተ እንደው ምን ብታረጋቸውና ምን ብሰርቃቸው ነው እንዲህ ድብድብ አድርገው ለሞት ያደረሱ? ቆይ ማን ነው እዚህ ያመጣኝ? ምንድን ነው የተፈጠረው? እህት የት ነው ያለችው? እዲያ ሌላ ማን ያመጣሃል? ያቸው የኔ ጉድ ነች እንጂ መንገድ ላይ ደብድበው ጥለው ያገኘች። ማማሺ አሁን እህት የት ነው ያለችው? ደህና ነች? እኔ ቤት ነች አለችው። እንዲሆና ስታይ ትረበሻለች ብዬ ነው። ተረጋጋ። እሱም አልክኑት። እንደዚህ ሆኜ እንድታየኝ አልፈልግም። እሺ ቆይ ምግብ በልታለች? ደህና ነው ያለችው? ኦቴ ወገኛ ደህና መሆኗ ቢያሳስብህና መብላት አለመብላቷ ቢያስጨንቅ ኖሮ እንዲሆነ ባልመጣ ነበር።
ለማንኛውም ተረጋጋ፣ ደህና ነች። ወይኔ መኒ እንዲ እኮ በጣም ተጨንቃለች።